ፈተና ላይ በጣም ከባድ ጥያቄ ኖሮ መልሱ ጥምም ብሎባችሁ አልሰራም ካላችሁ ያንን ጥያቄ መልሱን ሲበሉት በቅርቡ በተደረገ ጥናት አብዛኞቹ ከባድ ጥያቄዎች መልሳቸው ሲ እንደሆነ ተነግሯል። እናም አብዛኛውን ጊዜ ሰዎች ከባድ ጥያቄ ሊያወጡ ሲያስቡ ምርጫውን ሲ የማድረግ አዝማሚያቸው በጣም ከፍተኛ ነው። ለዛም ከከበዳችሁ ሲበሉት በረሮ ወተት ይታለባል። እናም የበረሮ ወተት 4 እጥፍ ከላም ወተት የበለጠ ገንቢ ነው የተጠቀማችሁ። ጊኒየስ ቡክ የሚለው መጽሐፍ በላይብረሪ ውስጥ በጣም ብዙ ጊዜ ከተሰረቁ መጽሐፍቶች በቁጥር የሚወዳደሩ የለም። ስለዚህ ራሱ ጊኒየስ ቡክ መጽሐፍ ጊኒየስ ቡክ ላይ በጣም ብዙ ጊዜ በመሰረቅ በሚለው ራሱን በራሱ አስፍሯል። ሌላ አስገራሚ እውነቶች ፎሎ ያደርጋችሁ ቴንኪው። ማዛጋት በጣም ተላላፊ ነገር ሲሆን እናንተ የቪዲዮ እያያችሁ ብቻ ለማዛጋት ስለምታስቡ አብዛኞቻችሁ እያዛጋችሁ ነው። ማንኛውም ሰው በተለይ ሴቶች እንን ሰው መጀመሪያ ጊዜ ሲተዋወቁት የሚገምቱት በጫማው ጥራት ነው። እንደዚህ ጭርጭስ ያለ ጫማ ያረገ ሰው ሰዎች ዘንድ ለመጀመሪያ ጊዜ ሲታዩ ክላሳቸው ዝቅ አድርጎ ነው የሚታሰበው። አንድ ህፃን ልጅ እንደዚህ ቦክስ ከጨበጠ ይመታችሁ ወይም ተናዶ አይደለም። የጨበጠበት ምክንያት እርቦኛል ምግብ ስጡኝ እያላችሁ ነው። ስለዚህ አንድ ህፃን ልጅ እጁን እንደዚህ ከጨበጠ ምግብ ፈልጎ ነው። አንድ ህፃን ልጅ በተቃራኒው ደግሞ እጁን እንደዚህ ከዘረጋ ጠግብ ያለው ምንም አይነት ምግብ አያስፈልገኝም እያላችሁ ነው። ስለዚህ ምግብ አታብዙበት። አሁን እናንተ ይህንን ቪዲዮ በምትመለከቱበት ሰዓት ብቻ ዓለም 0.7% ህዝብ ማለትም 50 ሚሊዮን የሚጠጋ ህዝብ እልም ብሎ ሰክሯል። አሁን እንደውም ምሽት ነው፣ ከእናንተ ውስጥ አይታጣም። አይስላንድ ለምታስቡት በበረዶ የተሸፈነች ሀገር አይደለች፣ ይልቁንስ በጣም አረንጓዴ ስፍራ ነች። እናም አይስላንድ በዓለም ላይ ብቸኛ የጦር ሰራዊት የሌላት ሀገር ነች። ይህም በዓለም ላይ ከሚገኙ ሀገራት በጣም ሰላማዊ አድርጓታል። ፎሎ ፎር አዘር ፓርትስ ሰው ቆዳ የተለያዩ ምርቶችን የሚያመርተውን ድርጅት ተዋወቁት። ድርጅቱ የሚገኘው በዩናይትድ ኪንግደም ኢንግላንድ ውስጥ ነው። እናም የሚሰራቸውን ጫማዎች፣ ቦርሳዎች፣ ቀበቶች፣ የተለያዩ የቆዳ ምርቶችን የሚሰራው በሰው ልጅ ቆዳ ነው። እናም ድርጅቱ እነዚህን የሰው ልጅ ቆዳዎች ከየት እንደሚያመጣቸው አንድ ወቅት በተጠየቀ ጊዜ በጎ ፈቃደኛ ሰዎች ከሞቱ በኋላ ቆዳቸውን አገልግሎት ላይ እንዲውል ለግሰው ነው ይባላል። ግን እውነታው እንጃ። ይህ ሬስቶራንት ደግሞ ተዋወቁት። ሬስቶራንቱ ኦርደር ሚስቴክስ ይባላል። በዚህ ሬስቶራንት ውስጥ ቀጠሉት አስተናጋጆች በሙሉ የመርሳት ችግር ያለባቸው ናቸው። እናም አንድ ተስተናጋጅ መጥቶ የሚያዘው ነገር ስለማይመጣለት በጣም ይዝናናል። ምክንያቱም አስተናጋጆቹ የመርሳት ችግር ያለባቸው ሰዎች ናቸው። እናም የሚታዘዙትን ነገር ደግሞ አያስታውሱትም። ስለዚህ ከታዘዙት ተቃራኒ ሊያመጡ ይችላሉ። እናም ተስተናጋጆቹ ደግሞ በዚህ እየተዝናኑ ጃፓን ውስጥ ከሚገኙ ሬስቶራንቶች የመጀመሪያው ቁጥር 1 ሆኗል። ሰኞ አብዛኛውን ጊዜ በተደረገ ጥናት መሰረት ሰኞ ዕለት አብዛኞቹ ሰዎች ከ5 ሰዓት ባለው ድረስ ምንም አይነት ፈገግታ ያሳዩ። እናም በአንድ ወቅት እንዲሆነ በ1979 ዓ.ም ሰኞ ዕለት ኋላ የምትመለከቷት ብሬንዳ ስፔንሰር የተባለች ሴት ትምህርት ቤቷን ርዕሰ መምህር፣ የትምህርት ቤቱን ርዕሰ መምህር ጠባቂዎች፣ ምህራን ገደለች። በኋላ እንዲሁም 8 ህጻናት ተማሪዎችና 3 ፖሊሶች ላይ ከፍተኛ ጉዳት ካደረሰች በኋላ ተይዛ ለምን እንደዚህ እንዳደረገች ስትጠየቅ አይ ዶንት ላይክ መንዴ ብላ መለሰች። አይሰኝ ኢትዮጵያን ብሔራዊ መዝሙር የደረሱትና ያቀናበሩት ሰው አቶ ሰለሞን ሉሉ ምትኩ ይባላሉ። በ2009 ዓ.ም በ70 ዓመታቸው ያረፉ ሲሆን ዜማውንም መድረስ የቻሉት ውድድሩን ተወዳድረው አሸንፈው ነበር። ነገር ግን ግጥሙን የደረሱት ደግሞ ደረጀ መላኩ መንገሻ ይባላሉ እና የኢትዮጵያ ብሔራዊ ህዝብ መዝሙር 10 ስንኞችና 20 ሐረጎች ያሉት ሲሆን በፊት ስሙ ወደፊት ገዝግሽ ውድ እናት ኢትዮጵያ የሚል መጠሪያ ነበረው። ኢትዮጵያን ብሔራዊ መዝሙር የደረሱትና ያቀናበሩት ሰው አቶ ሰለሞን ሉሉ ምትኩ ይባላሉ። በ2009 ዓ.ም በ70 ዓመታቸው ያረፉ ሲሆን ዜማውንም መድረስ የቻሉት ውድድሩን ተወዳድረው አሸንፈው ነበር። ነገር ግን ግጥሙን የደረሱት ደግሞ ደረጀ መላኩ መንገሻ ይባላሉ እና የኢትዮጵያ ብሔራዊ ህዝብ መዝሙር 10 ስንኞችና 20 ሐረጎች ያሉት ሲሆን በፊት ስሙ ወደፊት ገዝግሽ ውድ እናት ኢትዮጵያ የሚል መጠሪያ ነበረው። ምድር ባንዲራ እንዳላት ስንቶቻችሁ ታውቃላችሁ? አዎ ምድር ባንዲራ አላት። ባንዲራዋም ከኋላ የምትመለከቱት የምድር ባንዲራ ከ2025 ጀምሮ ጥቅም ላይ እንደሚውል ተነግሯል። እንግዲህ በምድር ላይ እስከ ዛሬ ድረስ 117 ቢሊዮን ህዝብ ኖሯል። ከዚህም ውስጥ አሁን የምንገኘው 7.7 ቢሊዮን ህዝብ ነው። ይህም ማለት እስከ 100 ቢሊዮን የሚጠጋ ህዝብ ሞቷል ማለት ነው እና ዛሬ 100 ዓመታት በፊት የዓለም ህዝብ ቁጥር እስከ 1 ቢሊዮን የሚጠጋ ብቻ ነበር። ነገር ግን አሁን ላይ ደግሞ 7.7 ቢሊዮን ሆኗል። ይህም ማለት በ8 እጥፍ አድጓል ማለት። እናም በቅርቡ በተደረገ ጥናት ዛሬ 28 ዓመት በኋላ ወይም በ2050 ዓ.ም የዓለም ህዝብ ብዛት 11 ቢሊዮን እንደሚደርስና 2050 ድረስ በምድር ላይ የኖሩ ሰዎች ቁጥር ለ121 ቢሊዮን እንደሚቀየር ተነግሯል። እናም ሁላችንም ባንዲራ አለን። የምጠይቃችሁን ጥያቄ መመለስ ከቻላችሁ ልትኮሩ ይገባል። ምክንያቱም ይህንን ጥያቄ ተጠይቀው መመለስ የቻሉት ዓለም ላይ ከሚገኙ 100% ህዝብ 6% ብቻ ነው። ጥያቄውም እንዲህ ይላል። ሁሉ ጊዜ መብራት ሲመጣ ወይም ሲሄድ መጣ ወይም ሄደ ብለን በወንድ አምሳያ እንጠራዋለን። ነገር ግን ውሃ
ስትሄድ ወይም ስትመጣ መጣች ወይም ሄደች ብለን በሴት እንመስላታለን። አስተውሉ። ይህን ጥያቄ ተጠይቀው መመለስ የቻሉት በዓለም ላይ ከሚገኙ 100% ህዝብ 6% ብቻ ነው። ማዛጋት በጣም ተላላፊ ነገር ሲሆን እናንተ የቪዲዮ እያያችሁ ብቻ ለማዛጋት ስለምታስቡ አብዛኞቻችሁ እያዛጋችሁ ነው። ማንኛውም ሰው በተለይ ሴቶች እንን ሰው መጀመሪያ ጊዜ ሲተዋወቁት የሚገምቱት በጫማው ጥራት ነው። እንደዚህ ጭርጭስ ያለ ጫማ ያደረገ ሰው ሰዎች ዘንድ ለመጀመሪያ ጊዜ ሲታዩ ክላሳቸው ዝቅ አድርጎ ነው የሚታሰበው። አንድ ህፃን ልጅ እንደዚህ ቦክስ ከጨበጠ ሊመታችሁ ወይም ተናዶ አይደለም። የሚጨበጥበት ምክንያት እርቦኛል ምግብ ስጡኝ እያላችሁ ነው። ስለዚህ አንድ ህፃን ልጅ እጁን እንደዚህ ከጨበጠ ምግብ ፈልጎ ነው። አንድ ህፃን ልጅ በተቃራኒው ደግሞ እጁን እንደዚህ ከዘረጋ ጠግብ ያለው ምንም አይነት ምግብ አያስፈልገኝም እያላችሁ ነው። ስለዚህ ምግብ አታብዙበት። አሁን እናንተ ይህንን ቪዲዮ በምትመለከቱበት ሰዓት ብቻ ዓለም 0.7% ህዝብ ማለትም 50 ሚሊዮን የሚጠጋ ህዝብ እልም ብሎ ሰክሯል። አሁን እንደውም ምሽት ነው፣ ከእናንተ ውስጥ አይታጣም። አይስላንድ እንደምታስቡት በበረዶ የተሸፈነች ሀገር አይደለች። ይልቁንስ በጣም አረንጓዴ ስፍራ ነች። እናም አይስላንድ በዓለም ላይ ብቸኛ የጦር ሰራዊት የሌላት ሀገር ነች። ይህም በዓለም ላይ ከሚገኙ ሀገራት በጣም ሰላማዊ አድርጓታል። ፎሎ ፎር አዘር ፓርትስ። ዛሬ ነገ ነው አለ አንድ ጨቅላ ልጅ አባቱን እየቀሰቀሰ። አባቱም እየተበሳጨ የተኛበት ምንድነው የምትለኝ አለው። ልጅም ዛሬ ነገ ነው ወይ ሲል ደግሞ ጠይቀው። አባትም ገና ከእንቅልፉ ስላልነቃ ድና እናትን ጠይቃት ብሎ ተበሳጭቶ ፊቱን ሸፈነ። ልጅም ወደ እናቱ ሄደና እናቱን በድጋሚ ዛሬ ነገ ነው ወይ አላት። እናትም ፈገግታን እያሳየች ደግሞ ዛሬ ነገ ነው ማለት ምን ማለት ነው ብላ እየተገረመች ጠየቀችው። ልጅም አስተማሪያችን ነገ ትምህርት የለም ብላን ነበር፣ ዛሬ ነገ ነው ወይ አላት። እናትም በጣም እየሳቀች አዎ ዛሬ ነገ ነው አለች። ይህ ለሕፃኑ የተሰጠ መልስ ለእናንተም መልስ መሆን አለበት። ምክንያቱም እኛ ለነገ ብለን የምናስቀምጣቸው ነገሮች ነገም ሲመጣ እንደዚሁ ለነገ እያልን እንተዋለን። ነገ እንማራለን፣ ነገ እንጀምራለን፣ ነገ እናጠናለን የሚለው ነገር ለእኛ ጠንቅ ነው። ነገም ወደዚያ ከተማ እንሄዳለን፣ በዚያም ቤት እንገነባለን የምትሉ ሰዎች ለነገ አታስቡ፣ ነገ ለራሱ ያውቃል። ያዕቆብ ምዕራፍ 4 ከቁጥር 15። እንደሚታወቀው በዓለም ላይ እናንተን የሚመስሉ 7 ሰዎች እንዳሉ ሳይንቲስቶች አጥንተዋል። እናም ከነዛ 7 ሰዎች መካከል እናንተን የሚመስሉትን ለማግኘት ደግሞ አንድ የሚገርመው ዌብሳይት ላስተዋውቃችሁ። ዌብሳይቱ twinstranger.com ይባላል። በዚህ ዌብሳይት ላይ የምታገኙት በመጀመሪያ ሬጂስተር ወይም ደግሞ ፍሪ አካውንት መፍጠር አለባችሁ። ፍሪ አካውንት ከፈጠራችሁ በኋላ ኢሜጅ አፕሎድ እንድታደርጉ ይጠይቃችኋል። ኢሜጁንም አፕሎድ ካደረጋችሁ በኋላ እናንተን የሚመስሉ እነዛ 7 ሰዎች ውስጥ ሌላ ሰው አፕሎድ አድርጎ ከሆነ የእሱን ፎቶ ይልክላችኋል። እናም እንድትገናኙ ሁኔታውን ያመቻችላችኋል ማለት ነው። ስለዚህ መንታችሁ ፈልጉ፣ twinstranger.com ብላችሁ ግቡ። በተረፈ ፎሎ ማድረግ እንዳደረጉ ተክለ ሃይማኖት እንደ ሊቃውንት ሊቅ፣ እንደ ሐዋርያት ሰባኪ ወንጌል፣ እንደ ሰማዕታት ብዙ ግፍን የተቀበሉ፣ እንደ ጻድቃን ትሩፋት የበዛላቸው፣ እንደ ደናግል ንጽህናን ያዘወተሩ፣ እንደ ባህታውያን ግሁስ፣ እንደ መላእክት ባለክንፍ ይህ ሁሉ ጸጋ የበዛላቸው አባት ናቸው። ለዚህ ነው ተክለ ሃይማኖትን መንካት፣ ተክለ ሃይማኖትን መናገር የቤተ ክርስቲያንን አይኗን መጠንቆል ነው የምንለው። ሴት ልጅ ለምንድን ነው ረጅም ወንድ የምትወደው? ሰብኮንሸስ ነው ማለት ወደን አይደለም። አይምሯችን ማስኩሊኒቲንና ቁመትን ያስተሳስረዋል። ያ ምንድነው ወንዳ ብለን የሆነ ሰው ስንስል ባይምሯችን ረጅም ሰው ይመጣልን ማለት ነው። ሲቀጥል ደግሞ ሴፍቲና ኮምፎርት ይሰማናል ከረጅም ሰው ጋር በምንሆንበት ጊዜ እና ደግሞ እንዴት ነው ሴፍቲ ይሰማን፣ ከዛ ደግሞ ስቴቢሊቲ ይሰማን፣ ከዛ ደግሞ ማስኩሊኒቲ ያለው ሰው ጋር ስንሆን እኛ ሞር ፌሚኒን እንሆናለን እና በዚህ ምክንያት እንደዚህ አይነት ሰዎችን ለመውደድ ቶሎ ይቀለናል ማለት ነው ረጅም ሰዎችን